አንዳንዴ ሰዎች ሲገፏችሁ እግዚአብሔር ወዳሰበላችሁ ነገር እያስጠጓችሁ ሊሆን ይችላል። ተመልከቱ፣ ሁሉም ሰው እየገፋት ነው። ከፊት ነበር የተሰለፈችው፣ ግን ያንን ፖዚሽን ስለፈለጉት ሁሉም ሰው ካለችበት ፖዚሽን አስወጥተው ወደ ኋላ ሊያረጓት እየሞከሩ። አያችሁ፣ የእግዚአብሔር ሐሳብ ያለበትን ሰው ወደ ኋላ ማስቀረት አይቻልም። ሰዎች ሊገፉት ይችላሉ፣ ካለበት ፖዚሽን ሊያነሱት ይችላሉ፣ የተለያየ አይነት መከራ ሊደርስበት ይችላል። ነገር ግን እግዚአብሔር እዛ ሰው ላይ የሚፈጠርበትን ነገር በሙሉ ለበጎ እየቀየረ ወደ አሰበበት ዴስቲኒ ያደርሰዋል እንጂ ሜዳ ላይ የሚቀር ሰው የለም፣ እግዚአብሔር ተናግሮት። ለዛ ነው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን የሚለው።